ኤጀንሲዎችን በሚመለከት በሰው መነገድ ነው። ሰው ሰርቶ ለፍቶ ነው ማግኘት ያለበት። ስለዚህ ከዚህ በላይ ጣሊያኖች ምን ይሰሩናል? አረብ ሀገር እንደዚህ ሆነ ምን ሆነ? ከአረብ ሀገር የሚለየው ከፎቅ ስላልተወረወሩ ነው እንጂ ከዛ ውጭ የተለየ ነገር የለውም። የኛም ዜጋ እንደዚህ አብዛኛው ኤጀንሲዎች የኛ ዜጎች ናቸው። የኛ ዜጋ እንደዚህ የሚያደርገን ከሆነ ዜጋው ለዜጋው ማያዝን ከሆነ ሀገር ማለት ሰው ነው። ለማን ነው የምናስበው? ምንድነው ኢትዮጵያን እንወዳታለንም ስንል ይሄ እንደ ሀታች ያለውን ሰራተኛ ጭምር ጨምረን ነው መውደድ ያለብን እንጂ ገንዘብ ስናገኝ የምንወዳት ከዛ ደግሞ ከዛ ውጭ ያሉትን ሰዎችን መንጠላ ከሆነ ወይም ተጽዕኖ የምናደርስባቸው ከሆነ ጥሩ ስላልሆነ ይሄን እንዲያስተካክሉና ለሰራተኞች የሚገባቸውን ደሞዝ ሰጥተው ቢያንስ የሙያ ደህንነትና ጤንነታቸውን እንዲያከብሩ ደሞዛቸውንም በትክክለኛው መንገድ እንዲከፍሏቸው አደራ ለማለት እፈልጋለሁ። ሌላው ለሰራተኞች ደግሞ ካልተደራጃችሁ አትሰሙ፣ ከተበታተናችሁ ትመታላችሁ። ለመብታችሁ ጥያቄ ስታነሱ በቀላሉ ማንኛውም ወገን ሊመታችሁ ስለሚችል በጋራ ሆናችሁ ለመብትና ጥቅማችሁ ለመታገል እንዲያመች በማህበር ተደራጁ።